ቅዳሴው መካከል በጥዑመ ዜማ እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለእለ ይትዔየሩከ ወድቀት ወቀጻኢክዋ በጾም ለነፍስየ እያሉ ሲዘምሩ ሰምተናል። አቤቱ የቤትህ ቅናት በላኝ። ከአባታቸው ከዳዊት የሰሙትን ቅዱሱን ቃል አባታቸው ዳዊት የዘመረውን ቅዱሱን ዝማሬ ዛሬም በቤተ መቅደስ ደግመው ዲያቆናቱ በጥዑመ ዜማ ደስ የሚያሰኘውን ጥዑም የሆነውን የእግዚአብሔርን ድምፅ አሰምተውናል። የተወደዳችሁ የእግዚአብሔር ልጆች በዚህ በቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምሮም ካህኑ አንብበዋል። ምናልባት በሚቀጥሉት ሳምንታት የዕለተ ሰንበትን ትምህርት ቅዳሜት ማታ በሰፊው እንማራለን። ዕለተ ሰንበት ብዙ ተግባሮችን የምናከናውንበት ስለሆነ ቅዱስ ቃሉን ለጥቂት ደቂቃ ያክል ስለምንማር ጊዜዎች አይበቁንምና ባጭሩ የዛሬውን የተሰበሰብንበትን ምክንያት ባጭሩ ልገልጥላችሁ እወዳለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ምስጋና በሚበዛበት ዘውዕቱ ጊዜ ባርኮት ብለው አባቶቻችን ይህ የምስጋና ጊዜ ነው ብለው ተነስተው እግዚአብሔርን ስቡሕ ወውዱስ ዘሳረረ ኩሎ ዓለመ በአሐቲ ቃል ብለው የሚያመሰግኑ ካህናት ምስጋናቸው የሚበዛበትን ቦታ፣ መላእክት ለእግዚአብሔር ቅኔ የሚቀኙበትን ቦታ፣ ሊቃውንቱ የራሳቸውን ዘውድ ከራሳቸው አሽቀንጥረው ጥለው ለእግዚአብሔር ስግደት በሚሰግዱበት ቦታ ይሰግድ ኩሉ ብርክ ለስመ ኢየሱስ ክርስቶስ ተብሎ እንደተጻፈ እንደተነገረ የእግዚአብሔር ልጆች ተሰብስበው ለእግዚአብሔር ክብር በሚሰጡበት፣ በሚሰግዱበት፣ በሚጸልዩበት፣ በሚማልዱበት፣ መስዋዕት በሚሰውበት፣ ስለ ስርየተ ኃጢአት በሚጸለይበት በቅዱሱ መቅደስ ያልተገባ ስራ ይሰራ ነበረ። ያልተገባ የርኩሰት ስራ፣ እግዚአብሔር የማይከብርበት ስራ በቤተ መቅደስ ይከናወን ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬይቱ ዕለት ወደ ምኩራብ መጣና በምኩራብ ካህናት፣ ሊቃነ ካህናት፣ ሌሎችም ለመስዋዕት የሚሆኑ ነገሮችን መስዋዕቱን፣ በጉን፣ ላሙን፣ ጊደሩን፣ ርግቡን፣ ሌላውን ይሸጣሉ፣ ይገበያያሉ። በዚህም ስራ ይተዳደራሉ።